በ50 ሺህ ብር ካፒታል ከድሬዳዋ አዲስ አበባ ንግድ መጀመር እንደሚችሉ ያውቃሉ? ብዙዎች መጀመር ፈልገው እንዴት መጀመር እንዳለባቸው አያውቁም። ከመጀመሪያው እስከ መጨረሻው ድረስ ምን እንደሚመስል አብረን እናያለን። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብነቱን ያረጋግጡ። አልባሳት፣ ልብስ በተለይ ሰልባጅ ልብስ በድሬዳዋ ምርጥ ሰልባጅ ልብስ መገኛ ስለሆነች በልብስ ላይ ትኩረት ቢያደርጉ ትርፋማ ይሆናሉ። የወጣት ልብሶች፣ የልጆች ልብሶች ብዙ ተቀባዮች አላቸው በአዲስ አበባ ላይ። ይህንን የልብስ ንግድ ቢጀምሩት አዋጭ ነው። ጫማ ከውጫሌ የሚገቡ ምርጥ ብራንድ ጫማዎች የሚገኙባት ከተማ ስለሆነች ድሬዳዋ ለጫማ ንግድ በጣም ተስማሚ ነች። ዋጋውም ከአዲስ አበባ ከ50% በታች ነው። ጫማ አዋጭና ትርፋማ ነው። ሽቶ፣ የሴቶች ኮስሞቲክስ ከድሬዳዋ አዋሳኝ ከተሞችና ሀገሮች ይገባሉ። ምርጥ የሚባሉ ሽቶዎች፣ ኮስሞቲክሶችን በማይታመን ዋጋ ያገኛሉ። ለአያያዝም አመቺ ስለሆኑ አዋጭ ያደርጋቸዋል። ኤሌክትሮኒክስ በድሬዳዋ ሌላው ለንግድ አሪፍ የሆነው ነገር ኤሌክትሮኒክስ ነው። በሰው ዕለት እንቅስቃሴ ውስጥ ተጽዕኖ ስላለው አዋጭ ያደርገዋል። እንደ ፀጉር ማሽን፣ ብሉቱዝ፣ ስልክ ከድሬዳዋ አዲስ አበባ አዋጭ ነው። የሚያስፈልግ ካፒታል ለጀማሪዎች ከ20 ሺህ እስከ 50 ሺህ ብር በቂ ነው። ንግዱን ለመታወቅ በዚህ ካፒታል ብትጀምሩ ጥሩ ነው። ገበያ ለማግኘት አዲስ አበባ ላይ የሚገኙ ሱቆችን ማናገር ይጠይቃል። ያመጣችሁን ዕቃ የሚረከቡ ሰዎችን ማናገር ይጠይቃል። ስራው ውስጥ ስትገቡ ቀላልና ግልጽ የስራ አይነት ነው። ሌላ ቪዲዮ እስከምንገናኝ ሀገራችንን ሰላም ያርግልን። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብነቱን ያረጋግጡ።